ጎበዝ ለካ ምድር ነውጠኛ ናት። አይገርማችሁ? ይሄን ነገር ዘግይቶ ነው የገባኝ። ታዲያ እቺ በልቶ ካድ እንዳትሉኝ፣ ይሄን ያህል ጊዜ ይሄን ያህል ዘመን ከምድር ጋር ኑራ እንዴት ምድር ነውጠኛ ነሽ ትላታለች ብላችሁን አምታችሁ ኃጢአት እንዳትገቡ። ምክንያቱም እያንዳንዳችን ያለን ኃጢአት በቂያችን ነው። ለምን ይመስላችኋል እንደምላችሁ? ምድር በራሷ ነውጠኛ ነች ብያችሁ የለ? ታዲያ ከአህያ ባለች ጊደር አይደል ቢሉ፣ እናንተም ነውጠኞች ናችሁ ማለት ነው። ነውጥ ደግሞ የሚረብሽ ሰላም የሚነሳ ነገር ነው። ስለዚህ እያንዳንዳችሁ የሌላውን ሰላም በመንሳት የሰራችሁት ኃጢአት በቂ ስለሆነ አደራ እንዳታሙኝ። ይሁን እንጂ የኔን አለማወቅ አልክድም። ሰው ደግሞ ጥፋቱን ካመነ ተጸጽቷል። ስለዚህ በጸጸቱ ምክንያት ጥፋቱ ባይታረም እንኳ ኃጢአቱ ተሰርዮለታል። መጸጸት መቼም ኃጢአት እንደሚያስተሰርይ አባም ነግረውናል፣ መጽሐፉም ላይ ተጽፏል። ወደ ዋናው ነገር ስመለስ እስኪ ልብ በሉ። መሬት ላይ ዝናብ እንኳ ሲዘንብ ነጎድጓድ ያስከማል። ሰው የሰራው መኪና ሞተሩ፣ ጥሩምባው፣ ረስንቱ በመኪና የሚሄደው በመሬት ነውጥ መፈለግ ምክንያት አባጣ ቁጥቋጣ ስለሆነች እንጓ ገጭ እያለን ነው የምንሄደው። ታዲያ መሬት ነውጥ መውደዱ ሐሰት ነው? ቆይ ካላመናችሁ ሌላ መረጃ ልስጣችሁ። መቼም የዛሬ ሰው ማርያምን ቢሉት አያምንም። ፍርድ ቤት ሄደውም ከጓደኛው ጋር የሚጨዋወተውም ሳሚውም እማኝ ይፈልጋል፣ ተናጋሪውም ማስረጃ ይሰጣል። ስለዚህ ዘንድሮ ለጥ ያለ ሜዳ አይተን ከሆነ ለከርሞ ተቆፋፍሮ እንደ ልብ ለመሮጥ አስቸግሮ እናገኘዋለን። አንዳንድ ቦታማ እንደ ጅረትም እንደ ጉድጓድም ሆኖ እናገኘዋለን። ታዲያ ምድር ነውጥ ባትወድ ኖሮ ለምን እንዳስቀመጥኳት አትገኝም ነበር? ኧረ የእሷ ነገር ምን ቅጡ! አንዳንዴ ውሃ አንዳንዴ እሳት ትተፋብናለች። እሷ እኮ ሂዱልኝ ውጡልኝ እያለች ነው። ሰሚ ጆሮ አጣ እንጂ ደስ ሲላት በቁማችን ትናዳለች። እንደ ተልባ ስፍር ሸርተት ትብላ ትውጠናለች። ቀደም እንዳልኳችሁ ደስ ሲላት እሳት ትተፋብናለች። የሚገርመው እኮ የተፋችውን እሳት አብርዳ ጥቁር ከሰል አድርጋ በላዩ ላይ ደግሞ ኩልል ያለ ውሃ ማፍለቋ ነው። አይገርምም? እንዲህ አይነት ማቻቻል! የሚቃጠለውን እሳት አቀዝቅዞ ጥቁር ከሰል አድርጎ በላዩ ላይ ኩልል ያለ ውሃ መፈጠር። ይህን ደግሞ ስላችሁ ቀዝቃዛ ከሰልና ኩልል ያለ ውሃ ከፈጠረች እሷ ነውጥ አትወድም ማለት ነው እንዳትሉ፣ እንክት አድርጋ ነውጥ ትወዳለች። እኛ ራሳችን ከሌላ ሳይሆን ከራሳችን ጋር እንኳን የምንጋጨው ማለት ነውጥን የምንፈጥረው ከሷው ስለተፈጠርን ነው ብለው ሲያሟት ሰምቻለሁ። ያው ሐሜት ነው እንጂ መቼም እኔ ሰው መሬት ብሎም አፈር ነው እያልኩ እንዳልሆነ ከወዲሁ ልትረዱልኝ አደራ እላለሁ። ለነገሩ መሬት ላይ ያለ ነገር ሁሉ ነውጥ ይወዳል። ሰው እርስ በርሱ፣ እንስሳው ከራሱም ከሰውም ይጣላል። የሚገርመው ሰው ራሱ የሰራው ከራሱ መጣላቱ አይገርምም? የሰው ልጅ ተራቀቁ አወኩ ብሎ የሰራው ነገር ራሱን ሲገለው ሲነውጠው ይታያል። ብቻ የሰው ልጅ ሰላሙን የሚነሱት ምናልባት 100% ራሱ የሰራው ነገር ይመስለኛል። አሁን ይመስለኛል ነው እንጂ የትኛውን ምርምር ሰርቼ ነው ልበል። ግን እውነት ለመሆኑ የሚያስፈልገው ማስረጃ አይደል? ለዘርዝርላችሁ። ሰው መኪና ቢሰራ ያጓጉዘዋል፣ ገይቶም ይገለዋል። መርከብ ቢሰራ ከምድር ቀምቶ በውሃ ያንሳፈፈዋል ይመስለኛል። ከውሃው ስር መርከብ ቢሰራ ከምድር ቀምቶ በውሃ ያንሳፈፈዋል ይመስለኛል። ከውሃው ስር ያለው መሬት ነውጥ ሲሻው ወይ ማዕበል ወይም መስጠም ያጋጥመዋል። አውሮፕላን ቢሰራ ለተወሰነ ጊዜ ሰላሙን ይሰጠውና አሁንም የመሬትን ትዕዛዝ ለማክበር ይመስለኛል ወደ መሬት ዝቅ ብሎ መብረር ሲጀምር መቼም ይች መሬት ነውጥ ትወድ የለ አሁንም አይሮፕላኑ ገጭ ጓ ማለቱ አይቀርም።
እናም በዚሁ የተነሳ በሰላም በአየር ተሳፎ ሊኖር ያቀደው ሰው እንደገና ጓገጭ ገጥመውና ይጨነቃል። ለነገሩ የሰው ልጅ በራሱ ፍቃድ አይኖርም እና መመለስ አልቻለም እንጂ የመሬትን ነውጠኝነት ቀድሞ ገብቶታል። ለዚህም ማስረጃ እስኪ አዲስ ሕፃን ከሆድ ሲወጣ ሲወለድ ማለቴ ነው ያላለቀሰ ማን ነው? ከእናንተ አንዳችም ያላለቀሰ የለም። ሰው ምቀኛ ነው እንዴ? እንጃ ብቻ በዚህ ነገር አደራ እንዳትቀየሙ፣ ይቀበሉኝ። ምክንያቱም ወደዚች ምድር መምጣት ላይ ያለው አዲሱ ፍጡር ሲያለቅስ እዚህ ምድር ቆይቶ የምድር ነውጠኛነት የሰለቸው መሄጃ ያጣው ሰው ሁሉ ተሰብስቦ እልልልል ይላል። አይገርምም? ታዲያ ይሄ ሰውን እኔ የቀመስኩትን ለመቅመስ እንኳን ወደዚች ነውጠኛ ምድር መጣ እሰይ አይመስልም? እስኪ ቢያንስ መቼስ ምን ይደረጋል? ምንም እንኳ የሰው ልጅ ሁሉም በፈቃዱ ማኖር ቢፈልግም ማድረግ ስለማይችል የሚኖረውን በፈጠረው ፈቃድ ስለሆነ እንግዲህ አይዞ በመምጣት አትዘን። ደግሞ ይህን ያህል ጨካኝ አይደለንም። እንዴት እንደምትዘልቀው እንዴት እንደምትችላት እናስተምርሃለን እንደማለት ፋንታ እያሉ በመምጣቱ ተናዶ የሚያለቅሰው አዲስ ፍጡር የበለጠ ማብሸቃችን ምን የሚሉት ነው? ኧረ ተው፣ ምድር በራሷ ነውጥ ፈላጊ። እናንተ ደግሞ እንዲህ አይነት ድርጊት ማድረጋችሁ የምድርን ነውጠኝነት እጥፍ ድርብ አድርገው ብላችሁ ነው። ለሁሉም ፍርዱን ለእናንተ ይሁን። እናንተ ግን ሰውን የሚያናድረውን ብሎም ነውጠኛ የሚያደርገው ነገር ገና ሲመጣ ባታስተምሩት ጥሩ ነው እላለሁ። አይ ሰው ዝንጉ፣ ይህ አዲስ የመጣው ፍጡር የዚህ ዓለም ነውጠኝነት አስቀድሞ የገባት እናቱ ከምድር ስንክሳር ለማራቅ በምታደርገው ትግል ማለትም ያው ለጊዜው ነው እንጂ ሰው እንኳ የሚፈጠረው የመሬትን ነውጠኝነት ችሎ እንዲኖር ነው እንጂ ማንም እንዲያሸንፋት አልቻለም። እኔ የምለው ግን ምን አለ ፈጣሪ ሌላውን ዓለም በአውቶቡስ ወይ በፈረስ ተጓጉዘን እንድናየው እና እንድናውቀው ቢያደርገን። አይ ይህንን ቢያደርግልን ይችን መሬት ብቻዋን ትተናት በአንድ ሌሊት ጥርግ ብለን እንሄድ። ከዛ በኋላማ ምን እንደምትሆን እናያት ነበር። ግን ሁላችንም ጥርግ ብለን ከሄድን ማን ያያትና ይነግረናል? ለሁሉም ወደ ቀደመው ነገር የልመለስና ለጊዜውም ቢሆን አዲሱ ፍጡር በምድር ላይ ልዩ የሆነችውን ያቺ እናት የተባለችውን ፍጡር ያው እሷም ሰው ናትና በምታደርገው ትግል አዲሱ ፍጡር የመሬትን ነውጠኝነት ይረሳና ይስቃል። በእናቱ እቅፍ ሆኖ ፈገግ ይላል እሱ። እናቱ እዛው ድረስ በሚል ግርምት አብራ ፈገግ ስትል የመሬት ነውጠኝነት ይረሳውና ያድጋል። ታዲያ ጎርመስ ብሎ አደግ ብሎ የመሬትን ነውጠኝነትን ጥቃቱን ሲጀምረው እናቱ ያስጠቃችው ይመስል እየሮጠ ወደ እናቱ ስሞታውን ይዞ ይቀርባል። እኔ የሚገርመኝ እናቱ የአዲሱን ፍጡር ስሞታ ታዳምጥና እንኳንስ ልትመታት ምንም ልታደርጋት እንደማትችል የገባትን መሬት ይሄው መታሁልህ አይዞህ እያለች ስተባብል አዲሱ ፍጡር ነገ የመሬትን ነውጠኝነት ሲገባው የሚሰማውን ስሜት እያሰበች ስትሳቀቅ ያ ተሰብስቦ እልል ያለ ሁሉ አረ እንዲያውም መጣ ብሎ ጥይት የተኮሰም አለ። አንዳቸውም ስለዚህ ፍጡር አለማሰባቸው ታዲያ ምቀኛ ያስብላቸው። ወንዱም ጥይት ተኩሶ ሴቷም እልልል ብላ ወደዚህ ዓለም ሲመጣ የተቀበሉትን አዲስ ፍጡር ከመሬት ነውጠኝነት ሊከላከሉት አይገባም ነበር ትላላችሁ? ስለዚህ እኔ ወድጄን አይደለም፣ የሰው ልጅ አንዳንዴ ምቀኛ ነው መሰል ያልኩት። ለሁሉም ሲመጣ አይ ብለው ከሱ ጋር እንደማዘን ለምን እልላሉ ማለቴ እንጂ ምድርን ማናሸንፏት የእሷን ነውጠኝነት ይከላከሉለታል። እነሱም የሚኖሩት በፈጠራቸው ፍቃድ እንጂ አንዳቸውም ምድርን አያሸንፏትም። እሷ እኮ ሞገደኛ ናት። መጀመሪያ ሲረግጧት የሆዷን ማለትም በከርሷ ውስጥ ያለውን የሚገኘው ማንኛውም ነገር ሲያወጡት ለሆዳቸው የሚሆነውን በበሬ ፈንቅለው ኧረ አሁንስ ከሰው ባገኙት በትራክተር ሆኗል። ሲምሱና ሲወስዱ ዝም፣ አንዳንዱም
ዝም እንደ ዱዳ። በኋላም በሆዷ ያለውን ውሃ አውጥተው እንደፈለጉ ሲራጩበት የእሷ እንዳልሆነ ከእሷ እንዳልተገኘ ዝም። እረ ሰውም አልጠግባ አይደል? ዝም ስትለው ውስጡ ያለው ማዕድን ከአፈሯ ለይተው አንዴም ሲያጋግጡበት በኋላም ለፈለጉት ነገር ሲያውሉት ዝም እንደ ጨዋ ልበል ወይንስ አቅም እንደሌለው ዝም። ታዲያ የቻለችውን ያህል ቆይታ ጭቃ ጅራፏን ታመጣዋለች። በላዋ ላይ ይዘል የነበረውን ቀስበል ለማለት ያስቤ ትመስላለች። እንደ ልቡ እንዳይራመድ ታደርገዋለች። እዚች ምድር ላይ ሆነን የማንሆነው ነገር አለ። ሁሉም ላይ በቅሏን ትወጣለች። ሁሉንም ከስሯ ታስተኛለች። አንዳንድ ጊዜ ልጆች ሲደባደቡ ከላይ ያለው አሸናፊ ነው ብለን የምንበይነው ከመሬት ተምረን ይመስለኛል። ምክንያቱም እሷ ለመጨረሻ ስታሸንፈን ከስሯ ታስተኛናለች። እንግዲህ ከመሬት ስር ከተኛ በኋላ መለስ ብሎ አልተመቸኝም ውሰዱኝ ወይም እንዴት እንደሚደላ ብታዩት ኑና ቀመሱት ያለን ሰው ባለመኖሩ ሰው ምቀኛ ነው። እንግዲህ ከመሬት ስር ከተኛ በኋላ መለስ ብሎ አልተመቸኝም ውሰዱኝ ወይም እንዴት እንደሚመች ብታዩት እናንተም ኑና ቀመሱት ያለን ምቀኛ ያልሆነ ሰው ባለመኖሩ ከስሯ ሲተኙ ነውጠኝነቷን ትቀጥል ወይም አሸንፊያለሁ በሚል ስሜት ናቅ አድርጋ ትተውን እችን ላውቅ አልችልም፣ ልገምትም አልችልም። ምክንያቱም መሬት ኑሮባት ነውጠኛ ናት። እንግዲህ ከመሬት ስር ከተኛ በኋላ መለስ ብሎ አልተመቸኝም ኑ ውሰዱኝ ወይም እንዴት እንደሚመች እናንተም ኑና አይዋት ብሎ የነገረን ምቀኛ ያልሆነ ሰው ባለመኖሩ ከስር ሲተኙ ነውጠኝነቷን ትቀጥል ወይም አሸንፊያለሁ በሚል ስሜት ናቅ አድርጋ ትተውን ይችን ላውቅም ልገምትም ባለመቻሌ መሬት ሲኖሩባት ነውጠኛ ናት በሚል የግል ድምዳሜ ጸንቼ እባክህ ፈጣሪ እኛ ወደ ሌላ ዓለም ጥርክ ብለን እንድንሄድ እንድንነጉድ ካልፈቀድክልን ይችን ነውጠኛ መሬት ውሰድና ሌላ ሰላማዊ ምድር ስጠን ብዬ ለምንሃለሁ። እስኪ አሜን ይደረግልን በሉ። መቼም ያቺ ሰላማዊ ምድር ስትመጣ ለብቻ ያልይዛት ትጋሩኝ የለም። ስለዚህ አሜን ይደረግልን በሉ።